ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ኤልአይፌክስ በሰላም መጣችሁ። በዛሬው ቪዲዮአችን ትሬዲንግ ቪው አጠቃቀም አሳያችኋለሁ። ረዘም እንዳይል ቀለል አድርጌ ለማሳየት እሞክራለሁ። ቶሎ ምንድነው የምታደርጉት? በመጀመሪያ ክሮም ላይ ትገባላችሁ። ክሮም ላይ ከገባችሁ በኋላ ከዚህ ጋር ትመጡና ሰርች ባሉ ላይ ትሬዲንግ ቪው ብላችሁ ሰርች ታደርጋላችሁ። ትሬዲንግ ቪው ብላችሁ ሰርች ካደረጋችሁ በኋላ የመጀመሪያ የሚመጣላችሁን ዌብሳይት ክሊክ አድርጋችሁ ትገባላችሁ። ልክ ወደ ዌብሳይቱ ሲወስዳችሁ እዚህ ጋር ትመጡና ፕሮፋይል ምልክቷን አንድ ጊዜ ክሊክ ታደርጋላችሁ። ሳይኒን ትላላችሁ ማለት ነው። ሳይኒን ካላችሁ በኋላ በምን ብሎ ያስመረጣችኋል? በጉግል አካውንት ብታደርጉት ጥሩ ነው። እዚሁ ቀጥታ እንዲያስገባችሁ ማለት ነው። ባላችሁ በገባችሁበት ጉግል አካውንት ኮንቲኒው ትሉታላችሁ ማለት ነው። የሚመጣላችሁን እያንዳንዱን ኮንቲኒው ያላችሁ ትቀጥላላችሁ ማለት ነው። ክሬት ኤ ኒው አካውንት ይላችኋል። ክሬት ታደርጋላችሁ። ልክ ከገባላችሁ በኋላ ምንድነው የምትሉት? እዚህ ጋር አይ ሃቭ ብላችሁ አይ ሃቭ ሬድ አግሪ ትላላችሁ። ከገባችሁ በኋላ ልክ እንደዚህ ሲመጣላችሁ ምን ታደርጋላችሁ? እንደ ጊዜ እቺን ክሊክ አድርገን ዙም እናድርጋትና ከዛ ምንድነው የምታደርጉት? ማርኬት የሚለውን ትነካላችሁ። ማርኬት ላይ የፈለጋችሁትን እናንተ የምትፈልጉት አለ። ለምሳሌ ስቶክ ከሆነ ስቶክ፣ ፊውቸር ከሆነ ፊውቸር፣ ክሪፕቶ ከሆነ ክሪፕቶ አለ፣ ፎሬክስ ከሆነ ፎሬክስ። እኛ ፎሬክስ እንላለን። ፎሬክስ ካላችሁ በኋላ የሚመጣላችሁን እዚህ ጋር ትመርጣላችሁ። ፎሬክሶች ላይ የሚመጡላችሁን ማለት ነው። ከረንሲ ፔሮች ላይ የሚመጡላችሁን ዩሮ ዩኤስዲን እኛ እንክፈተው ለጊዜው ማለት ነው። ቻርት ጋር እዚህ ጋር ትመጡና እቺን ክሊክ አድርጋችሁ የምትፈልጉትን ብሮከር መምረጥ ትችላላችሁ። ከመግባታችሁ በፊት ሁል ጊዜ እንደዚህ እንዲያስቀምጥላችሁ ማለት ነው። ምን ዋንዳ ትሉታላችሁ። እኔ እሱን ስለምጠቀም ከዛ ቻርት ስትሉት ቀጥታ ወደ ቻርት ይወስዳችኋል ማለት ነው። ልክ ቻርቱ ጋር ከገባችሁ በኋላ ቀጥታ ዩሮ ዩኤስዲ አሁን የሚያመጣላችሁ ይሄን ነው። እንትን ዳርክ ማድረግ ከፈለጋችሁ እዚህ ፕሮፋይል ምልክታችሁን ነክታችሁ ዳርክ የሚለውን አብርታችሁ ዳርክ ማድረግ ትችላላችሁ። እኔ ጥቁሩን ስለማይመቸኝ ነጩን ስለሆነ የምፈልገው እኔ እንደዚህ ያደርጋለሁ። ከዛ መምረጥ የምትፈልጉትን እናንተ ትሬድ ማድረግ የምትፈልጉትን ፔር የምትፈልጉትን እዚህ ጋር መጣችሁ ዩሮ ዩኤስዲ የሚለው ጋር ክሊክ አድርጋችሁ ወደ ፈለጋችሁበት መቀየር ትችላላችሁ። ለምሳሌ ጎልድን እናድርገው። XAU USD ብላችሁ ሰርች ስታደርጉ ይመጣላችኋል። ከዛ እነዚህ የምታዩቸው አማራጮች ሁሉ ምንድናቸው ማለት ነው? ብሮከሮች ናቸው። እያንዳንዱ ለምሳሌ የምታዩት ጎልድ ብሎ እዚህ ጋር ዋንዳ የሚለው ፎሬክስ ኮም የሚለው FXCM፣ ፔፐርስቶን፣ FX ኦፕን፣ አይሲ ማርኬት እያንዳንዱ እዚህ ጋር የምታያቸው ምንድናቸው? ብሮከሮች ናቸው። እኔ ኦዋንዳን ስለሆነ የምጠቀመው ኦዋንዳ ትሉታላችሁ ማለት ነው። ከፈለጋችሁም በሌላ መጠቀም ትችላላችሁ። ከዛ ምንድነው እዚህ ጋር የምታዩት ይሄ ምንድነው? ታይም ፍሬም ነው። ዲ የሚለው ማለት ነው። እዚህ ጋር ዴይሊ ያለላችሁ 15 ሚኒት፣ 1 ሃወር እያንዳንዱን የፈለጋችሁትን ምን ማድረግ ትችላላችሁ? ፋቮራይት ኮኮባ እንደዚህ የነካችሁ ከጎን እንዲመጣ ማድረግ ትችላላችሁ። ለምሳሌ የ15 ሚኒቱን የ1 ሃወሩን ፋቮራይት ባስገባው ከዚህ ጋር ይመጣል ማለት ነው። ስለዚህ የፈለጋችሁትን እንደዚህ ያደረጋችሁ ታይም ፍሬም መቀያየር ትችላላችሁ ማለት ነው። ግን ካልሆነም ቀጥታ ኪቦርዳችሁን ለምሳሌ አንድ ብላችሁ ኤች ብታረጉት 1 ሃወር ነው። ወደ 1 ሃወር ቀጥታ ኢንተር ስትሉት ወደ 1 ሃወር ይቀይርላችኋል። ወይንም 15 ብላችሁ ቀጥታ ኢንተር ካላችሁት 15 ሚኒት ነው። ወደ 15 ሚኒት ቻርታችሁን ቀጥታ ይቀይረዋል ማለት ነው። ከሱ ቀጣይ ያለው አጠገቡ ላይ ያለው ምንድነው? ይሄ ካንድልስቲክ አለ። ወደ ላይን ቻርት መቀየር የምትፈልጉ ከሆነ ሌላም አሉ። ፉትፕሪንት ምናምን እነዚህ አሉ ከዚህ ስር ላይ ያሉ። ግን ፉትፕሪንት ምናምን ሲሆን ምን ይፈልጋል? ፔድ ቨርዥን ይፈልጋል። ወደ ላይን ቻርት መቀየር የምትፈልጉ ከሆነ ወደ ላይን ቻርት እንደዚህ አድርጋችሁ እየነካችሁ መቀያየር ትችላላችሁ። የምትፈልጉትን ነገር ፋቮራይት ውስጥም ማስገባት ትችላላችሁ። ግን ለጊዜው እኛ ወደ ካንድልስቲክ እንቀይረው ማለት ነው። ከዛ
ከዚህ ጋር የምታዩት አጠገቡ ላይ የምታዩት ምንድን ኢንዲኬተር የምትጠቀሙ ከሆነ ማንኛውም ኢንዲኬተር እዚህ ጋር መጣችሁ ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ እናንተ ሙቪንግ አቨሬጅ የምትጠቀሙ ከሆነ ሙቪንግ አቨሬጅ ብላችሁ ሰርች አድርጋችሁ እዚህ ጋር ማግኘት ትችላላችሁ። እያንዳንዱን ይሄው ሙቪንግ አቨሬጅ ኤክስፖኔንሻል የፈለጋችሁትን ቮሊዩም ከሆነ ቮሊዩም ከዛ የጻፋችሁት ከዚህ ጋር ለምሳሌ ቮሊዩምን ከነካችሁ በኋላ እዚህ ጋር ይመጣል ቮሊዩም። አሁን 2 ቮሊዩም ነው የከፈትኩት። ይሄን አንዱን ምን ማድረግ ትችላላችሁ? የኤክስ ወይንም የምን ምልክት ያመጣላችኋል? ኤክስ ማድረግ ወይንም ዲሊት ያመጣላችሁ። እንደዚህ የምታጠፉት ከሆነ ከታች ያለው እያንዳንዱ ኢንዲኬተር በዚህ መልክ ማስወገድ ትችላላችሁ ማለት ነው። ከዛ ውጭ አጠገቡ ላይ ከዚህ ጋር ያለው አላርት ነው። አላርት አስገብታችሁ በፈለጋችሁ እዚህ ቦታ ሲደርስልኝ ብላችሁ እዚህ ቦታ ሲደርስ እንደ አላርም ምን ማድረግ ትችላላችሁ? መክተት ትችላላችሁ። እዚህ ጋር ሪፕላይ ነው። ሪፕላይ እዚህ ጋር ያለው ፔይድ ቨርዥን ነው። ዴይሊ ከሆነ ነው ምን የሚያደርግላችሁ ትሬዲንግ ቪው የሚፈቅድላችሁ። ከዛ ውጭ ያለው ፔይድ ቨርዥን ስለሆነ ከፍላችሁ መጠቀም ትችላላችሁ ማለት ነው። ከዛ ውጭ ከዚህ ጋር የምታያቸውን ምንድናቸው ቱሎች አሉ። ለምሳሌ ከዚህ ጋር ትሬንድ ላይን ምን አለን? ቱል አለን። ለምሳሌ እያንዳንዱን ነገር ማስመር የምትፈልጉ ከሆነ እዚህ ጋር ምን አለን? ትሬንድ ላይን ቱል አለን ማለት ነው። ግን መጠቀም እንትን ከማለታችን በፊት ይህን እስኪ እናስተካክለው ቻርታችንም ማለት ነው። ሲቲንግ ጋር እዚህ ጋር አለላችሁ ሲቲንግ። ኦኬ እችን አንድ ጊዜ ፋውራይቱ አላጥፋትና እሺ። አሁን ከዚህ ጋር ምን አለ? ሲቲንግ አለላችሁ። እዚህ ጋር ሲቲንግ ነክታችሁ መግባት ትችላላችሁ። ካልሆነ ራይት ክሊክ ነክታችሁ ምን ማግኘት ትችላላችሁ? እዚህ ጋር ሲቲንግ ማግኘት ትችላላችሁ። ሲቲንጉን ከነካችሁ ከገባችሁ በኋላ ወደ ምትፈልጉት ለምሳሌ እኔ የምጠቀመው ቡሊሽ ካንድሎችን ምን አድርጌ ነው? ሰማያዊ አድርጌ ነው የምጠቀመው። ምን ማድረግ ትችላላችሁ? እያንዳንዱ ሰማያዊ ወደ ሰማያዊ መቀየር ትችላላችሁ ማለት ነው። ቦዲያቸውን፣ ሻዶዋቸውን፣ ዊካቸውን። ይሄኛውን ደግሞ ጥቁር ማድረግ ትችላላችሁ። ከፈለጋችሁ እንደዚህ አድርጋችሁ ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። እናንተ እንደምትፈልጉት መጠቀም ትችላላችሁ ማለት ነው። ወደ አረንጓዴ፣ ወደ ጥቁር፣ ወደ ቀይ የቀያየራችሁ ለእናንተ የሚመቻችሁን አድርጋችሁ መጠቀም ትችላላችሁ። ከዛ ውጭ ከዚህ ጋር ካንቫ የሚለው ጋር መጣችሁ ባክግራውንዱን እያንዳንዱን ግሪዱን ለምሳሌ እዚህ ጋር የምታዩትን ይሄ ጥቁር ግሪዱን ማለት ነው ስኩዌር ያሰመረልን እሱም ምን ማድረግ ትችላላችሁ? ነጭ ማድረግ ትችላላችሁ። እንዲጠፋ ሆሪዞንታልና ቨርቲካሉን እንደዚህ ካረጋችሁት በዚህ መልኩ ይስተካከላችኋል። ኦኬ ብላችሁ ቻርታችሁ ክሊር መሆን ይችላል ማለት ነው። ከዛ ማንኛውንም መስመር ማስመር የምትፈልጉትን መስመር እዚህ ጋር መጣችሁ ምን ማድረግ ትችላላችሁ? መምረጥ ትችላላችሁ። ለምሳሌ ለትሬንድ ላይን ከሆነ ከዛ ሆሪዞንታል ከሆነ ቨርቲካል ከሆነ እያንዳንዱ የምትፈልጓቸውን ምን ማድረግ ትችላላችሁ? ፋቮራይት ውስጥ ስታስገቧቸው እዚህ ጋር ይመጡላችኋል። እነሱም ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። ለምሳሌ እዚህ ዞን ላይ ማስመር የምትፈልጉ ከሆነ ቨርቲካል እዚች ዞን ፈልጋችሁ ከሆነ ቀጥታ እንደዚህ አድርጋችሁ ማስመር ትችላላችሁ። የዚህን ከለሩን መቀየር የምትፈልጉ ከሆነ እዚህ ጋር አለላችሁ። ወደ ጥቁር ቲክነሱን መቀነስ መጨመር ከሆነ መወፈር መቀነስ መጨመር ትችላላችሁ ማለት ነው። ከዛ ውጭ ደግሞ ለምሳሌ ሳፖርትና ሬዚስታንስ ዞኖችን እንደዚህ ማስመር ስትፈልጉ ደግሞ ምን አለላችሁ? ሬክታንግልም አለላችሁ ማለት ነው። ሬክታንግሉን አምጥታችሁ ፋቮራይት ውስጥ ታስገቡትና ምን ይሄው ሬክታንግል እዚህ ጋር ትመጡና ሬክታንግሉን ታስገቡትና ሬክታንግላችሁን ሳፖርት ላይ ምናምን ማስመር የምትፈልጉ ከሆነ እንደዚህ ታደርጋላችሁ። የዚህን እንዲጠፋላችሁ ኦፓካሲቲውን እንዲጠፋላችሁ የምትፈልጉ ከሆነ እንደዚህ ማድረግ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መጠቀም ትችላላችሁ። ሳፖርት እና ሬዚስታንስ ላይኖችን እሺ ጨመር ላድርገው ደመቅ እንዲል ከሆነ እንደዚህ ላድርግላችሁ። እንደዚህ እያደረጋችሁ ምን ማድረግ ትችላላችሁ? ማስመር ትችላላችሁ ማለት ነው። ከዛ ውጭ ደግሞ ፊቦናቺ ሪትሬስመንት ከሆነ የምትጠቀሙት ትሬንድ ቤዝድ ከሆነ እያንዳንዱን የምትጠቀሙትን ከዚህ ጋር ምን ማድረግ ትችላላችሁ? መምረጥ ትችላላችሁ። ግን አሁን እዚህ ጋር ያለው ፊቦናቺ ምንድን ነው? ዲፎልት ስለሆነ ሲቲንግ ጋር እዚህ ጋር ትመጡና
ሴቲንግ ትመጣላችሁ። ገብታችሁ ምን ማድረግ ትችላላችሁ? ማስተካከል። ለምሳሌ 50% እና 100% ኦን ብናደርገው ሌሎቹን ብንተዋቸው፣ እሺ ላሳያችሁ። 50% እና 100 ኦኬ፣ ፊቦናቺ ሪትሬስመንት ነው። ይሄን አንድ ላድርገው። አሁን ኦኬ ብንለው እዚህ ጋር ይመጣል ማለት ነው። አሁን ይሄ ፊቦናቺ ሪትሬስመንት ነው። ምን ማድረግ ትችላላችሁ? ባክግራውንዱን ታጠፉታላችሁ። የምትፈልጉትን የእያንዳንዱን ከለር እዚህ ጋር መምረጥ ትችላላችሁ ማለት ነው። እያንዳንዱን ጥቁር እንዲሆን ከሆነ ጥቁር፣ ቀይ እንዲሆን ከሆነ ቀይ እያደረጋችሁ ምን ማድረግ ትችላላችሁ? መምረጥ ትችላላችሁ። የሞላችሁት እያንዳንዱ ፊቦናቺ ሪትሬስመንት ቁጥር ይመጣል። ከዚህ ጋር ምን ይላል? ይመጣላችኋል። አሁን ይሄን ፊቦናቺ ሪትሬስመንቱን ምኑን ከነ ፕራይሱ እንዲያመጣላችሁ ከሆነ ፕራይስ የሚለውን ምን ታረጉታላችሁ? ሌቭሉን ትተውታላችሁ ማለት ነው። ይሄው ካጠፋችሁት ግን ፕራይስ የሚለው እንትን ይላል ማለት ነው። ካልሆነ ደግሞ ቫልዩውን ለምሳሌ በፐርሰንት ማድረግ ትችላላችሁ። 150 እያላችሁ መቀያየር ትችላላችሁ። ካልሆነ ግን ቫልዩ አድርጋችሁ በ0.5 1 እና 0 አድርጋችሁ ምን ማድረግ ትችላላችሁ? መጠቀም ትችላላችሁ ማለት ነው። እያንዳንዱን ነገር እዚህ ገብታችሁ ማስተካከል ትችላላችሁ። በዚህኛው ሳይድ ከሆነ ያለውና ወደዛኛው መውሰድ ከፈለጋችሁ ራይት አድርጋችሁ ምን ማድረግ ትችላላችሁ? ወደ ራይት እንዲመጣ ማድረግ ትችላላችሁ ማለት ነው። እያንዳንዱ ነገር ሴንተር ላይ እንዲሆን ከፈለጋችሁ ሴንተር፣ ሌፍት ላይ ከሆነ ሌፍት እያላችሁ ምን ማድረግ ትችላላችሁ? ሚድል የቴክስቱን ማለት ነው ቶፕ እያላችሁ መምረጥም ትችላላችሁ ማለት ነው። ከመረጣችሁ በኋላ ቴምፕሌት የሚለው ጋር መጣችሁ ሴቭ ማድረግ የምትፈልጉት ለምሳሌ ይሄኛው ፊብ ከሆነ ፊብ ብላችሁ እንደዚህ አድርጋችሁ ሴቭ ማድረግ ትችላላችሁ። ከዛ ለምሳሌ ሴቭ ካደረጋችሁት በኋላ ይሄኛውን አሁን ወደ ዲፎልት ወደ ሌላ ቀይረን ለምሳሌ እነዚህን አብርተን ሌላ ፊቦናቺ ብንጠቀምና ሌላ ፊቦናቺ ሌቭሎችን ብንጠቀምና እየተጠቀምን ያለነው ፊቦናቺ ሌቭል ይሄ ቢሆን መቀየር ስትፈልጉ ደግሞ ምን ታደርጉታላችሁ? አሁን ለምሳሌ እዚህ ጋር ፊቦናቺውን ዘርግታችሁ እንደዚህ ታደርጉት። ይሄ ከሆነ አንድ ጊዜ እዚህ ጋር አራት ማዕዘኗን እዚችን ቴምፕሌት የምትለውን ነክታችሁ ፊብ ብላችሁ ቅድም ያስተካከላችሁትን ገብታችሁ እሱን ምን ማድረግ ትችላላችሁ? ማግኘት ትችላላችሁ ማለት ነው። እያንዳንዱን ላይን ለምሳሌ ከዚህ ጋር ምን አለን? ትሬንድ ላይን አለን። ትሬንድ ላይናችሁን ካሰመራችሁ በኋላ ለምሳሌ ይሄን እንደ ሊኩዊዲቲ ማየት ፈልጋችሁ እናንተ ከዚህ ጋር መጻፍ የምትፈልጉ ከሆነ ሴቲንግ ውስጥ ገብታችሁ ቴክስት የሚለው ጋር ገብታችሁ የምን ምልክት የሊኩዊዲቲ ምልክት አስቀምጣችሁ ከፈለጋችሁ እዚህ ጋር መጣችሁ እናንተ ይሄን በሊኩዊዲቲ ምን ማድረግ ትችላላችሁ? ሴቭ ማድረግ ትችላላችሁ ማለት ነው። ሴቭ ካደረጋችሁት በኋላ እያንዳንዱን ከለሩን ከፈለጋችሁ ወደ ቀይ ወደ ፈለጋችሁት ካደረጋችሁት በኋላ ከቀየራችሁት በኋላ መጣችሁ ቴክስቱን ለምሳሌ ሚድል ላይ፣ ሴንተር ላይ፣ ቶፕ ላይ፣ መሃል አሁን ከላይ ነው ያለው። ከፈለጋችሁ ምን ማድረግ ይቻላል? ሌፍት ላይ ማድረግ ይቻላል። ካልሆነ ራይት ላይ ማድረግ ይቻላል። ሚድል ላይም ሴንተር ላይም ማድረግ ይቻላል። ከዛ ይሄን ደግሞ ውስጥም እንዲሆን ሚድል ላይ እንዲሆን ማድረግ ትችላላችሁ። ካልሆነም ቦተም እንዲሆን ቦተም ላይ ማድረግ ትችላላችሁ። እንደዚህ አድርጋችሁ ሴቭ አስ ብላችሁ አስተካክላችሁ ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። ስለዚህ አንድ ጊዜ እንደዚህ ካስተካከላችሁት በኋላ ለምሳሌ እንደዚህ አስምራችሁ መጣችሁ ከዚህ ጋር እችን እየነካችሁ ወደ እዚህ መቀየር ነው። ካልሆነ ለምሳሌ እዚህ ጋር አሁን ቦስ ብላችሁ ብጽፉበት ገብታችሁ ቦስ ብላችሁ ካስተካከላችሁት ምን ማድረግ ትችላላችሁ? ሴቫስ ብላችሁ ቦስ ትሉትና ከዛ ወደ ፈለጋችሁት ቀይራችሁ ማለት ነው። እያንዳንዱን ቦስ ብላችሁ ከዛ ሊሆነ መስመር ካሰመራችሁ በኋላ ማርኬትን እዚህ ጋር ለምሳሌ ቦስ ብትሉት እሺ፣ ወደዚህ ላድርጋት። ቦስ እዚህ ጋር መጣችሁ ቴምፕሌት ኦኬ፣ ሲባል አደረኩትን ሶሪ ኖ ኦኬ፣ ይሄኛውን ነው። ቦስ ብትሉት ምን ይሆናል ማለት ነው? ቦስ ብሎ ይጽፍላችኋል እናንተ ባስተካከላችሁት መልኩ ማለት ነው። ስለዚህ የገባችሁ
እያንዳንዱን ላይን ማስተካከል ትችላላችሁ። ይሄን ቦክሱንም ማስተካከል ትችላላችሁ። ወደ ፈለጋችሁት ቀይራችሁ ገብታችሁ ማስተካከል ትችላላችሁ። አሮውን መጠቀም የምትፈልጉ ከሆነ እዚህ ጋር አለላችሁ። እያንዳንዱን ፓዝም እዚህ ጋር አለ። ለምሳሌ እንደዚህ መስራት የምትፈልጉ ከሆነ ለማስረዳት ወይ ለሆነ ነገር የምትፈልጉት ከሆነ እዚህ ጋር ገብታችሁ ታገኙታላችሁ ማለት ነው። ከዛ ውጭ ሎንግ እና ሾርት የምትፈልጉ ከሆነ ምልክቶቹ እዚህ ጋር አሉላችሁ። ትመጡና ምንድነው ፕሮጀክሽን ውስጥ ነው ያሉላችሁ። ሎንግ ከሆነ እዚህ ጋር መጣችሁ ማስተካከል ትችላላችሁ እያንዳንዱን ነገር ማለት ነው። ገብታችሁ ለምሳሌ የዚህን ሎንግ ከሆነና ለምሳሌ ማስቀመጥ የፈለጋችሁትን ቁጥሩን ኤግዛክት ማስተካከል ከፈለጋችሁ ሲቲንግ ውስጥ ገብታችሁ ምን ማድረግ ትችላላችሁ? ኢንትሪ ፕራይሱን እያንዳንዱን ነገር ምን ማድረግ ማስተካከል ትችላላችሁ። ኢንትሪውን፣ ኤስኤሉን፣ ፕራይሱ ያለበትን ቦታ እያንዳንዱን ቲፒያችሁን ምናምን ማስተካከል ትችላላችሁ ማለት ነው። የሾርትም እዚሁ ጋር አለላችሁ። ሾርት ብላችሁ መጠቀም ከፈለጋችሁ እዚህ ጋር በተመሳሳይ ማስተካከል ትችላላችሁ ሲቲንግ ውስጥ ገብታችሁ ማለት ነው። እያንዳንዱን የሳላችሁትን ነገር ደግሞ ማጥፋት ስትፈልጉ ምንድነው የምታደርጉት? እዚህ ጋር ዲሌት ትመጡና ድሮ የሚለውን ሁሉን እንደዚህ አድርጋችሁ በአንድ ጊዜ ማጥፋት ትችላላችሁ። ቴክስት መጻፍ የምትፈልጉ ከሆነ እዚህ ጋር አለላችሁ። ቴክስት የሚለውን ነክታችሁ ማንኛውንም ቴክስት ምን ማድረግ ትችላላችሁ? መጻፍ ትችላላችሁ ማለት ነው። ለምሳሌ ኤላ ኤፍኤክስ ይኸው እንደዚህ እያደረጋችሁ ምን ማድረግ ትችላላችሁ? ቴክስቱን መጻፍ ትችላላችሁ። ከለሩን ሳይዙን መጨመር የምትፈልጉ ከሆነ እዚህ ጋር ገብታችሁ ሴቲንግ ማስተካከል ነው ማለት ነው። ከዛ ውጭ ደግሞ ለምሳሌ ይሄን ዞን ማቅረብ ብፈልግ ዙም ትነኩና እንደዚህ ያደርጋችሁ ስትነኩት ምን ያደርግላችኋል? ያቀርብላችኋል። ማይነስ ስትሉት ይመልሰዋል። ግን ማቅረብ የፈለጋችሁትን ዞን ለምሳሌ እንደዚህ ያላ ማርኬት አሁን ማቅረብ ከፈለጋችሁ ይሄን መጣችሁ እዚህ ጋር የፕላስ ምልክቷ እቺ ያለች የዙም ምልክቷን ተጭናችሁ አንድ ጊዜ ፕላስ ስትሉት ምን ያደርጋል? ያቀርብላችኋል። የፈለጋችሁትን ዞን ለይታችሁ ማቅረብ ትችላላችሁ። መመለስ ስትፈልጉ ራሱን መጠቀም ነው ማለት ነው። ከዛ ውጭ እዚህ ጋር ያለው ማግኔት ነው። ይሄ ምንድነው? ለምሳሌ ትሬንድ ላይን ማስመር ፈልጋችሁ እናንተ ትሬንድ ላይን ወይ የሆነ ነገር ማስመር ፈልጋችሁ ለምሳሌ እዚህ ጋር ነው እናንተ ምኑን የካንድሉን ላይ መጠቀም ከፈለጋችሁ ምንድነው የምታደርጉት? ማግኔታችሁን ታበራላችሁ። ማግኔታችሁን ካበራችሁ በኋላ ትመጡና ስትነኩት የካንድሉን የሻዶውን ላይኛውን ፓርት ነው ምን የሚያደርግላችሁ? ማግኔቱ የሚይዘው ማለት ይይዝላችኋል። መስመሩ ምን ያደርግላችኋል? የዛን አኩሬሲ አድርጎ ራሱን አናቱን ይይዝላችኋል ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ። ከዛ ውጭ ፒፕስ መቁጠር የምትፈልጉ ከሆነ እዚህ ጋር ሜዥር አለላችሁ፣ መቁጠር ትችላላችሁ። በዚህ ምን ማድረግ ትችላላችሁ? እያንዳንዱን ማግኔቱን ካበራችሁት ማንኛውንም ነገር ስትጠቀሙ ይስብባችኋል ማለት ነው። አጥፍታችሁ ለምሳሌ ከዚህ ወደዚህ የሄደውን ፒፕስ ማየት የምትፈልጉ ከሆነ እንደዚህ አድርጋችሁ ማየት ትችላላችሁ። ኦልሞስት ወደ 800 ፒፕስ ሂዷል። አሁን ያ ማለት እዚህ ጋር 8000 የሚለውን አንድ ዜሮ እየቀነሳችሁ ማለት ነው ሲካፈል ለ10 እያደረጋችሁ ማግኘት ትችላላችሁ ማለት ነው። ከዛ ውጭ ኢሞጂዎችን መጠቀም አይከኖችን የምትጠቀሙ ከሆነ እዚህ ጋር አሉላችሁ ገብታችሁ ማግኘት ትችላላችሁ። ግን ያን ያህል እኔ እንትን አለላችሁም መጠቀም የምትፈልጉት ነገር በሙሉ እዚህ ጋር አለላችሁ መጠቀም ትችላላችሁ። ሌላ ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ በተቻለኝ ፍጥነት መልስላችኋለሁ። አይ ቲንክ የሆነ ያክል ነገር ግልጽ ሆኖላችኋል ብዬ አስባለሁ። ከዛ ውጭ የቀረ ብዬ የማስበው ኤቢሲ ምናምን የምትጠቀሙ ኢሌቲዩብ እንደዛ አይነት ነገር የምትጠቀሙ ከሆነ እዚህ ጋር አሉላችሁ ምን ማድረግ ትችላላችሁ? ኤ ቢሲ ያላችሁ ማርኬትን እንደዚህ ፕሪዲክት የምታደርጉ ከሆነ ይሄው አሉላችሁ። ከዚህ ጋር ገብታችሁ ፋቮራይት ውስጥ ማስገባት ነው ማለት ነው። እያንዳንዱ የምትፈልጉትን ነገር ፋቮራይት ውስጥ ማስገባት ነው። የምትጠቀሙ ከሆነ ኤቢሲ እዚህ ጋር አሉላችሁ። እያንዳንዱን ነገር ገብታችሁ ስትነካኩት ደግሞ ራሳችሁ ሞር ብዙ ነገር ይገባችኋል ብዬ አስባለሁ።
መልካም ጊዜ ይሆንላችሁ። ማንኛውም ጥያቄ ካላችሁ ግን መጠየቅ ትችላላችሁ። ኮመንት ላይ አስቀምጡልኝ። ካልሆነ ደግሞ ፍሪ ቴሌግራም ቻናል ስላለን ጆይን አድርጉና ላይቭ ስለምንገባ መጠየቅ ትችላላችሁ ማለት ነው። እስከዛው መልካም ጊዜ ይሆንላችሁ። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሆንላችሁ።